በ10 ዓመታት ውስጥ ስራችን ማንን ይወስደዋል? ኤአይ እና እጣ ፈንታችን። ከስራ ውጪ የምንሆንበት ጊዜ። ስለ ኤአይ እውነታው ይህ ነው። ሮቦቶች ስራችን ይተካሉ? አትፍሩ፣ መፍትሄው ይኸው ነው። በዝርዝር እንመልከታቸው። ክፍል 1 የተስፋፋ። ባለፉት 100 ዓመታት ውስጥ የሰው ልጅ አስደናቂ ነገሮች ሰርቷል። ተራሮችን ቀዷል፣ ውቅያኖሶችን ተሻግሯል እና መላው ዓለም በዲጂታል ኔትወርክ አገናኝቷል። ነገር ግን በአሁኑ ሰዓት በታሪክ ውስጥ ታይቶ በማይታወቅ መስቀለኛ መንገድ ላይ እንገኛለን። ስራ ማለት ለእኛ ለሰው ልጆች ከገቢ ምንጭነት በላይ ነው። ማንነታችን የምንገልጽበት፣ የምናፈራበት እና ማህበረሰቡን የምንጠቅምበት የህይወታችን ማዕከል ነው። ነገር ግን ዛሬ በቤተ ሙከራዎች ውስጥ የሚፈጠሩት አርቲፊሻል ኢንተለጀንስ ወይም ኤአይ ፕሮግራሞች ከዚህ ቀደም የሰው ልጅ ብቻ ይሰራ የነበረውን ስራ በአይን ጥቅሻ እየተቆጣጠሩት ነው። በማህበራዊ ሚዲያ፣ በዜና አውታሮች እና በቢሮ መተላለፊያዎች ውስጥ ያለው የጋራ ጥያቄ አንድ ነው። በሚቀጥሉት 10 ዓመታት ውስጥ እኔ የምሰራው ስራ በቴክኖሎጂ ይተካል ወይስ አይተካም? ብዙዎቹ ይህንን እንደ አደጋ ሲመለከቱት፣ ጥቂቶቹ ግን እንደ ትልቅ ዕድል ያዩታል። ዛሬ ያለ ፍርሃት እና ያለ ማጋነን እውነታውን እንመለከታለን። የሮቦቶች ወረራ በስራው ገበያ ላይ ምን አይነት ለውጥ ያመጣል? የሰው ልጅ ክህሎት ምን ዋጋ ይኖረዋል? እና ከሁሉም በላይ ይህንን የቴክኖሎጂ አብዮት በመጠቀም እንዴት መኖር እንችላለን? የዛሬው ዶክመንተሪ ለሚቀጥሉት 10 ዓመታት የመንገድ ካርታ ነውና አብራችሁን ቆዩ። ክፍል 2 የቴክኖሎጂ ወረራ ማንን ነው አደጋ ላይ የጣለው? ወደ ዋና ጉዳይ እንግባ። ቴክኖሎጂ ሲባል ሁላችንም የምናስበው ስለ ሮቦት አካላት ነው። ነገር ግን የዚህ ዘመን እውነተኛ ተኮር ሮቦት ሳይሆን በአይን የማይታዩ አርቲፊሻል ኢንተለጀንስ ኤአይ ሶፍትዌር ናቸው። ጥያቄው ስራዬ በሮቦት ይተካል ወይ ሳይሆን ስራዬ በአውቶሜሽን ይተካል ወይ ነው። በሚቀጥሉት 10 ዓመታት ውስጥ በዋናነት አደጋ ላይ የሚወድቁት ስራዎች የትኞቹ ናቸው? የመጀመሪያው የቢሮ አስተዳደር እና የውሂብ ማስገባት ዳታ ኢንተር ስራዎች፣ ቁጥር መቁጠር፣ ፋይል ማደራጀት እና መደበኛ ሪፖርቶች ማዘጋጀት። እነዚህ ስራዎች ኤአይ ከሰው በበለጠ ፍጥነት እና በዜሮ ስህተት ይሰራቸዋል። በዛሬው ጊዜ አንድ የሰው ሰራተኛ በአንድ ቀን የሚሰራው ስራ ኤአይ በሰከንዶች ውስጥ ማከናወን ይችላል። ሁለተኛ የደንበኞች አገልግሎት ከስተመር ሰርቪስ። ቀደም ሲል ስልክ ደውለን የምናናግራቸው ሰዎች ነበሩ። አሁን ግን አብዛኞቹ ኩባንያዎች ቻት ቦት እየተጠቀሙ ነው። እነዚህ ቦቶች ከሰው ልጅ ጋር ሳይደክሙ፣ ሳይቆጡ እና በማንኛውም ሰዓት መነጋገር ይችላሉ። ይህ ማለት በሚሊዮን የሚቆጠር የጥሪ ማዕከል ስራዎች በቅርብ ጊዜ ውስጥ ወደ ዲጂታል ሲስተም እየተቀየሩ ነው። ሶስተኛ ይህ የትራንስፖርት እና የፋብሪካ ስራዎች። ይህንን አዲስ አይደለም፣ ነገር ግን ፍጥነቱ አስገራሚ ነው። በራስ የሚነዳ የጭነት መኪና የረጅም ርቀት ሹፌሮች ሚና እየተፈታተኑ ነው። በፋብሪካ ውስጥ ደግሞ የሰው ልጅ ትኩረት እና እረፍት ይፈልጋል። ማሽን ግን ለ24 ሰዓት ያለ እረፍት መስራት ይችላል። ከዚህ በስተጀርባ ያለው እውነት ግን ይህ ነው። ኩባንያዎች እነዚህ ቴክኖሎጂዎች የሚገዙት ሰውን ለመጉዳት ሳይሆን ወጪውን ለመቀነስ እና ትርፋማን ለማሳደግ ነው። ይህንን የገበያ ሕግ ነው። ስለዚህ
እነዚህ ስራዎች በቴክኖሎጂ ሲዋጡ እኛስ የት እንገባለን? የሰው ልጅ ከዚህ ስጋት የሚተርፍበት መንገድ አለ ወይ? መልሱ በእርግጠኝነት አለ። ነገር ግን ከዛ በፊት ቴክኖሎጂ ፈጽሞ ሊያደርጋቸው የማይችሉትን ነገሮች ማወቅ አለብን። ክፍል 3 የሰው ልጅ በቴክኖሎጂ የማይተካባቸው ምሽጎች። ስለ አደጋዎቹ ካወራን በኋላ አሁን ደግሞ ስለ ሰው ልጅ ጥንካሬ እናውራ። ሮቦት እና ኤአይ ምንም ያህል ብልጥ ቢሆኑም ማግኘት የማይችሉት አንድ መሰረታዊ ነገር አለ። እርሱም የሰው ልጅነት ሁማኒቲ ነው። ቴክኖሎጂ መረጃን ማቀናበር ይችላል፣ ነገር ግን መረጃውን በስሜት መተርጎም አይችልም። የመጀመሪያው ማይተካ ክህሎት ፈጠራ ነው። ኤአይ የሚሰራው ያለፈውን መረጃ መሰረት አድርጎ ነው። አዲስ ነገር መፍጠር፣ ከጥበብ ጋር የተሳሰረ ውበትን ማምጣት እና የሰው ልጅ ስሜት የሚነኩ ታሪኮችን መጻፍ የሰው ልጅ ልዩ ስጦታው ነው። አንድ ማሽን ግጥም ሊጽፍ ይችላል፣ ነገር ግን ያ ግጥም ውስጥ ያለውን የውስጥ ቁስል ወይም ደስታ በደንብ ሊረዳ አይችልም። ሁለተኛው ስሜታዊ ብልህነት ኢሞሽናል ኢንተለጀንስ። በስራ ቦታ መግባባት፣ ሰዎችን መምራት እና ግጭቶችን መፍታት ትልቁ የሰው ልጅ ክህሎት ነው። አንድ ሰው ችግር ሲያጋጥመው ማሽን ሊፈታው ይችላል፣ ነገር ግን የሚያስፈልገው እኔ እረዳሃለሁ የሚል የሰው ልጅ ስሜት ከሆነ ምንም አይነት ሮቦት ያንን ቦታ ሊተካ አይችልም። መተማመን የሚፈጥረው በሰውና በሰው መሃል ብቻ ነው። ሶስተኛ ውስብስብ ውሳኔ አሰጣጥ። ማሽኖች የሚሰሩት በተቀመጠላቸው ሕግ ነው፣ ነገር ግን ሕይወት ደንብ የላትም። ያልተጠበቀ ቀውስ ሲከሰት፣ የሞራል ውሳኔዎች ሲጠየቁ ወይም በብዙ ተለዋዋጭ ሁኔታዎች ውስጥ መፍትሄ መፈለግ ሲያስፈልግ የሰው ልጅ የምክንያታዊነት እና የህሊና ውህደት ወሳኝ ነው። ስለዚህ ቤተሰቦቼ ማሽኖች የእንቅስቃሴ ባለቤት ሲሆኑ እኛ ደግሞ የዓላማዊ ባለቤት ነን። ሮቦቶች ስራችንን ሊያግዙን ይችላሉ፣ ነገር ግን የእኛ ድርሻ ሊወስዱ አይችሉም። እውነተኛ ጥያቄ ሮቦት ይተኩናል ሳይሆን እኛ የሰው ልጅነታችንን ምን ያህል በስራችን ውስጥ እያሳየን ነው የሚለው ነው። ክፍል 4 ከመትረፍ ወደ ማደግ፣ ከቴክኖሎጂ ጋር መስራት። ስለዚህ ይህ የቴክኖሎጂ አውሎ ንፋስ ሲመጣ ምን እናድርግ? መደበቅ ወይስ መታገል? መልሱ ቀላል ነው። የቴክኖሎጂ ተፎካካሪ መሆንን ትተን የቴክኖሎጂ አዛዥ መሆንን መማር አለብን። ወደፊት በሚቀጥሉት 10 ዓመታት ውስጥ እጅግ ውጤታማ የሚሆኑት ሰዎች ቴክኖሎጂን የሚጠቅሙ ሳይሆኑ ቴክኖሎጂ በሙያቸው ውስጥ እንደ ጦር መሳሪያ የሚጠቀሙ ናቸው። ተግባራዊ መፍትሄ ምንድን ነው? 3 ዋና መንገዶች አሉት። አንደኛ፣ ቀጣይነት ያለው ትምህርት። ዛሬ የምናውቀው ዕውቀት በየ2 ዓመቱ ጊዜ ያለፈበት እየሆነ ነው። ለሙያህ የሚጠቅሙትን የኤአይ መሳሪያዎች ዛሬውኑ ማወቅ ጀምር። እንደ ቻትጂፒቲ፣ ጄሚናይ ወይም ለሙያህ የተለያዩ የኤአይ ሶፍትዌሮችን መጠቀም ለምን አትጀምርም? እነዚህ መሳሪያዎች ስራህን ለመተካት ሳይሆን የሰነፍ ስራህን ሰርተው አንተ በፈጠራ ስራ ላይ እንድታተኩር ጊዜ ይሰጡሃል። ሁለተኛ፣ ሶፍት ስኪል ላይ ኢንቨስት አድርግ። ማሽኖች የቱንም ያህል ቢዳብሩ የሰው ልጅን የሚሰጠውን ፍቅር፣ ድጋፍና አመራር መስጠት አይችሉም። ስለዚህ የመግባባት ክህሎትህን፣ የሰዎችን አስተሳሰብ የመረዳት ችሎታህን እና መሪነትህን አዳብር። እነዚህ ነገሮች በቴክኖሎጂ ዘመን የወርቅ ዋጋ አላቸው። ሶስተኛ፣
የተለዋዋጭነት አስተሳሰብ። ቴክኖሎጂን መፍራት አቁም። እንደ አዲስ ቋንቋ ተመልክተው። ለውጡ ሲመጣ ስራዬ ይወስድ ይሆን ብለህ ከመጨነቅ ይልቅ ይህንን ለውጥ ስራዬን በተሻለ ሁኔታ መስራት እንዴት ሊረዳኝ ይችላል ብለህ ጠይቅ። ቴክኖሎጂ መጥቶ ስራህን አይወስድም። ነገር ግን ቴክኖሎጂ የተማረ ሰው ያልተማረው ሰው ስራው ይወስዳል። ስለዚህ ቤተሰቦቼ የሚቀጥሉት 10 ዓመታት ውስጥ የቴክኖሎጂ ተጠቂ ሳይሆን የቴክኖሎጂ ተጠቃሚ ለመሆን ዛሬውኑ ዝግጅት እንጀምር። ዓለም እየተቀየረች ነው። እኛም ከእሷ ጋር መቀየር አለብን። ለውጡ ስጋት ሳይሆን ለአዲሱ ትውልድ ትልቅ በር ነው። ክፍል 5 የወደፊት ዕጣ ፈንታችን በእጃችን ነው። ስለዚህ ጉዟችንን ወደ ኋላ መለስ ብለን እንመልከተው። ዛሬ ሮቦቶችን፣ ስለ ኤአይ እና ስለ መጪው 10 ዓመት ስጋቶች በሰፊው ተወያየን። አዎ ቴክኖሎጂ እየቀየረን ነው። አዎ ብዙ ስራዎችን ተለውጠዋል፣ አንዳንዶቹም ጠፍተዋል። ነገር ግን ይህ የሰው ልጅ መጨረሻ አይደለም። ማሽኖች እኛን ተፎካካሪዎች አይደሉም። እነሱ የእኛ መሳሪያዎች ናቸው። እንደ አባቶቻችን ከድንጋይ ወደ ብረት ከዚያም ወደ ኤሌክትሪክ እየተሸጋገርን ሁሉ ዛሬም ወደ ዲጂታል ዘመን እየተሸጋገርን ነው። ለውጡ ፈታኝ ነው። ነገር ግን ከዚህ ቀደም ከነበሩ ለውጦች ሁሉ ይልቅ ይሄኛው የበለጠ የሰው ልጅ ክህሎት ዋጋ የሚሰጥ ነው። የመጨረሻው መልእክቴ ይህ ነው። የወደፊት ጊዜ አትፍሩ። ቴክኖሎጂ ምንም ያህል ቢራቀቅ የሰው ልጅ መውደድ፣ የሰው ልጅን መፍጠር እና የሰው ልጅን የመሪነት ስሜት ሊነካ አይችልም። የዛሬ ጥያቄ ሮቦቶች ይተኩኛል ሳይሆን እኔ ዛሬ የራሴን አቅም ምን ያህል እያሳደግኩ ነው የሚለውን ነው። ቴክኖሎጂ ለጥቅምህ ተጠቀምበት፣ እድገትህ በእጅህ አድርገው። በዚህ ርዕስ ላይ ምን ይሰማዎታል? ስራው በቴክኖሎጂ ተጽዕኖ ስር ወድቋል ወይስ ቴክኖሎጂ እንደ ረዳት መጠቀም ጀምረዋል? ሐሳቡን ኮሜንት ላይ ያካፍሉኝ። ይህ ቪዲዮ ከወደዱት ለጓደኞቹ በማጋራት መልእክቱን ያሰራጩ። ለቀጣይ አስተማሪና አነቃቂ ቪዲዮዎች ሰብስክራይብ ማድረግ አይርሱ። ስለተከታተላችሁን ከልብ እናመሰግናለን። የሚቀጥለው ቪዲዮ እስከምንገናኝ በቴክኖሎጂው ዓለም ውስጥ ተስፋ የተሞላበት ጉዞ ተመኘሁላችሁ። መልካም